السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. اسكي ازبز ينبر وقابلنا يتسموتن دستا اسكي يغلصوا. استاذ عمر بالله احيانا ነው መጣው እንጂ እዚህ አይደለሁ ግን በጣም ደስ የሚል የሚገባ በላይ ደስ ተፈራሁ ልክ አንሁ عيد الاضحى ነው የሆነልኝ كانه عيد الاضحى كانه ነው ያልኩ ولكن ይሄ والله لقلتهم ያለኝን እንትን አቅም በጣም አነሰኝ እና الله خير بارك الله فيكم ربنا ይሄን ነገር الى يوم القيامة بفرح من تفرقنا الله ينصلن دسلنا السلام عليكم وعليكم السلام ورحمة الله. أستاذي أنت من تلالة مات يسوي ينبروا ونيتا قابل إيربورت لاي من دايونه ونا كساتشو من نتبك اسكي أو مات أنت من تسمى بسم الله الرحمن الرحيم الحمد لله الله سبحانه وتعالى ብዙ ነገሮችን አሳልፎ ዛሬ ደግሞ ላለንበት ለዚህ ጊዜ አብቅቶናል ለውጦቹ በጣም ፈጣን ናቸው አላህ ኒዕማውን ያከታተለ ነው ያመጣልን ያለው ህዝባችንንም በየትኛውም ጊዜ ሐቂቃ በጣም ኩራት ነው የሚሰማን የዚህ ኡማ አካል በመሆናችን አላህን እናመሰግናለን ለዑለማዎች እንዲህ ክብር ሰጡ ፈጅር ሰግዶ ነው እዛ የተገኘው ሰው ይሁሉ ሰው ተገኝቶ ደስታውን በዚህ መልኩ ሲገልጽላቸው እኒ ዓሊም ብዙ ያበረከቱ ናቸው 3 አመት በስደት ያሳለፉ ናቸው ስደት ባሉበትም ደግሞ ኡማውን ተለያየ ዲን ዕውቀት በማስጨበጥ ትልቅ ሚና ያላቸው ትልቅ ዓሊም ናቸውና አልহামዱሊላህ ለዚህ በቅተን ወደ ሀገራቸው ተመልሰው የመንግስት አቀባበል መንግስታዊ ኦፊሻል የሆነ አቀባበል ተደርጎላቸው እንደ ንጉስ ወደ ሀገራቸው ሲመለሱ ማየት እጅግ በጣም ያስደስታል ምን እንጠብቃለን ኢንሻአላህ ካሉን ዑለማዎች ላይ አንድ ትልቅ ዛፍ ትልቅ ዋርካ ተጨመረልን ማለት ነው የበለጠ ዲናችን የሚፋፋበት ዘመን ይሆናል ኢንሻአላህ እነዚህ ዑለማዎቻችን በተለያየ ሀገር የሚገኙትም ወደ ሀገራቸው መጥተው ኢንሻአላህ ሀገሪቱ ላይ ያለ ለውጥ አጋዥ እንዲሆኑ ኡማውን አንድ እርምጃ ወደፊት በማስኬድ የበኩላቸውን አስተዋጽኦ አሁንም እያደረጉ ነው ግን ደግሞ በአካል ተገኝተው ኡማ ውስጥ እየኖሩ ደግሞ በጣም ብዙ ነገር ይሰራሉ በያስባለሁ አንድ ሰው አይደለም የመጣው 1000 ሰው ነው የመጣው 1000 ዓሊም ነው ያገኘነው ላለው አላሁ አለም السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ኡስታዝ የተሰማዎትን እስኪ አሁን በነበረው በህዝቡ አቀባበልና ስለ ኡስታዛችን የነበረው ነገር እስኪ ትንሽ ደስታዎትን እስኪ ግለጹልኝ እኛ ደስታችን ልክ የለውም ወሰንም የለውም ምክንያቱም እኛ ሙስሊሞች በዚህ ሀገር ብዙ ነገሮች አሳልፈናል በዚህ በቅርቡ ጊዜ ብዙ መስዋዕት ተከፍለዋል እሳቸው ደግሞ በ24 አመት ውጭ የወጡት በሙስሊሙ በእስልምና ጉዳይ በሙስሊሙ ጉዳይ እና በዲኑ ጉዳይ 24 አመት ውጭ የወጡበት ምክንያት ሙስሊሙ በየጊዜው በየአመታቱ እየታሰረ መስዋዕት እየከፈለ እየተሰቃየ የኖርባት አገር ዛሬ በዚህ መልኩ አላህ Subhanahu Wa Ta'ala ያንን መከራ ሁሉ አሳልፎ ያንን ዑስሩን አሳልፎ ዩስር አርጎ ፈትህ አርጎልን አላህ Subhanahu Wa Ta'ala ዑለማዎቻችን እንዲህ ያለው ዑለማዎቻችን እዚህ ሀገር መልሶልን አንድ ላይ ሆነን ይሄ ምንድነው የሚያስታውሰን የዩሱፍ ቅሳ ያስታውሰናል ዩሱፍ ነብዩላህ ዩሱፍ ከስጅን አውጥቷቸው ወንድሞቻቸውን አምጥተው አገናኝተዋቸው إذا أخرجنا من السجن وجاءكم من البدو بلو يالون الله سبحانه وتعالى بقرآن وتقسون الناس توصلن بዛ አይነቱ በመልኩ ነው እንግዲህ ሻሃችን ዓሊማችን አላህ Subhanahu Wa Ta'ala መቼ ከመቼ አገራችን አምጥተዋቸው እንገናኛለን ያገናኙናል አላገራቸው ደግሞ ትልቁ ዒልማቸውን ያካፍላሉ ብለን ስንጠብቅ የነበረውን ነገር ባልታሰበ መልኩ ባልተጠበቀ መልኩ አፋጥነው በዚህ በትንሽ ጊዜ በዶክተር አብዩ አህመድ ጠቅላይ ሚኒስትራችን ዶክተር አብዩ አህመድ ሰበብ አርጎ ይሄንን ፈትህ አርጎልን አላህ Subhanahu Wa Ta'ala ዛሬ ለዚህ አበቃን
ስለዚህ ደስታችን ድካ የለውም ወሰን የለውም አጀት የለውም በጣም ተደስተናል ሁሉም ሙስሊም ኢትዮጵያ ሙስሊም ሁሉ ተደስተዋል አላህ ይሄን ደስታ ደግሞ ዘላቂ አላህ ያርግልን በዚሁ ይዘልቅ አላህ ያርግልን አገራችን ሰላም ያርግልን አላህ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ እስኪ ኡስታዚ አሁን በኤርፖርት ስለነበረው አሁንም ስላለው ድባብና ስለተሰማ ደስታ እስኪ የሆነ ነገር በለን እስኪ እሺ ቢስሚላሂር ረህማኒር ረሂም እንግዲህ ኤርፖርት ላይ ውስጥ ነበርን መጀመሪያ ደረጃ ያው ሸኾቻችንን ዓለሞችን ለመቀበል በነበረው ሂደት ላይ የሰዎቹ ማንነት ብቻ ሳይሆን የመጡበትም ወቅት የነበረውም የህዝቡም ሁኔታ አጠቃላይ ዛሬ እነ ሼክ ሰይድ አህመድ ሙስጠፋ እነ ሼክ ጃቢር ሼክ ሙህዲን ከዛም አልፎ ደግሞ እኔ ጎን ለጎን ድሉን አግኝቼ ጀዋርም ገብቼ ተቀብዬው ነበርና እውነት አይመስልም ያለፍንባቸውን አመታቶች መለስ ብለን አጠቃላይ ዛሬ ላይ ደርሰን በዚህ መልኩ ሰው ስሜቱን ፍላጎቱን እየገለጸ ሸሽተው የነበሩ በርካቶች ወደ ሀገር ሲመለሱ በተለይ ደግሞ ሼክ ሰይድ አህመድ ሙስጠፋ ከሀገር ሲወጡ በሌላ በነበረው ጫና በሌላ ፓስፖርት ነው የወጡት ዛሬ ደግሞ በነጻነት መሳደዱ ምንም ቀርቶ እንደዚህ ህዝቡ የጀግና አቀባበል አድርጎላቸው ይሄንን ሰና አልহামዱሊላህ ረቢል ዓለሚን እኛንን ትግስት ምናጣው እኛንን ለምን የሆነ ነገር አልሆነም ምንለው እንጂ አላህ የራሱ ሂሳብ የራሱ ነገር አለውና የሚገባንን ማድረግ ነው እና እነዚህን ሁሉ ስናይ ህልም የሚመስሉ ለውጦች ናቸው የመጡ ያለው እንደ ትግል ሳይንስ ዲንን እንደሚያውቅ ሰው እውነት እንደቆመ ሰው መጨረሻ እውነት ማሸነፉን ታምናለ ነገር ግን አሁን የመጣበት ፍጥነቶቹ ብዙ ነገሮቹ አልহামዱሊላህ ብለን ሰፊው አላህን እንድናመሰግን ያደርገናል እኔ ልጅ ሆኜ ያው 83 ኢህአዴግ ሲገባ እኔ 11 አመት ልጅ ነኝ እና ያን ጊዜ ሙነዘማ ምናምን የሚባለውን የሙስሊም ወጣቶች ድርጅትን እንቅስቃሴ አባቴ ይከታተላል እና ጅማ ነው ያለነው ቴፕ ካሴት እየተቀዳ ነበር የሚመጣ ወደ ጅማ እና አባቴ ሲያደምጥ እንትኑ ይገርመኝ ነበር የሳቸውና በዛ ዘመን የነበረው መነካካት ያ ሁኔታ መለስ ብለ በተለይ እስከ 87 የነበረውን አጠቃላይ ሂደት ስታይ ዛሬ ለነበረው የኢትዮጵያ ሙስሊም ወጣቶች መነቃቃት ትልቅ ሚና ነበረው ዛሬ የምናውቃቸው ሼክ መሐመድ ሐሚድ ያኔ 23 አመት ወጣቱን ሼክ ዘይድ ዝር እንትን የሚሉ አሚን ሙዛም ዝድል እነሱ ዝረን ዓለሞቻችን ብዙዎቹ የዛ ዘመን ፍሬ ውጤቶች ናቸው ዛሬ ትልቅ ደረጃ ደርሰው ማለት ነው እኛንም ጨምሮ በዛ ዘመን የነበረ መነቃቃት ውጤት ደርሶን ነው ራሳችንን ለማወቅና የሆነ ነገር ለማበርከት ጥረት ስናደርግ የነበረውና በየሀገሩ ተሰደው ያሉ ብዙ ዓለሞች አሉ ብዙ መሻይኾች አሉ ወደ ሀገር ማግባት ያለባቸው ለሀገራቸው መጥቀም ሲችሉ የተለያየ ዓለም ላይ ተበትኖ ለሀገር ያስተዋጽኦ ያበረከቷል ለምሳሌ ኢትዮጵያውያን ሙስሊሞች ዓለሞች መሃል በፒኤችዲ ዶክተሬት ደረጃ ያላቸው ወደ 20 የሚሆኑ ኢትዮጵያውያን ሙስሊሞች አሉ ማሹ ፓኪስታን ዩኒቨርሲቲ ያስተምራል መዲና ዩኒቨርሲቲ ሐረም ያስተምራል ለኢትዮጵያ ሙስሊም አስተዋጽኦ ማበርከት አልቻሉምና ይሄ ደግሞ እዚህ ያሉ ሁኔታዎች አለመመቻቸት ነባራዊ ሁኔታው ነገሮች እንዳይሆኑ ጥፋት ሆኖ ነበርና ዛሬ ወደ ሀገር ገብተው ያላቸውን ለዓመታት የለፉበትን ለህዝባቸው የሚያበረክቱበት ወቅት ነውና ይሄ ድል መፈጠሩ የኢትዮጵያ ሙስሊም በአጠቃላይ ትልቅ ደስታ ነው ሌሎቹም ደግሞ ይህንን ፈለግ ተከትለው መምጣት ያለባቸው ሀገራችን ህዝብ የሚፈልጋቸው ሙስሊሞች የምትፈልጋቸው ትልቅ ሁኔታ አለ የዛሬ ደግሞ ሼክ ሰይድንም ሌሎችን ለየት የሚያደርገው ከዚህ በፊት በነበረው ሂደት መጅሊስም ይሁን በሌላው ሀገር የነበሩ ሰዎች ተቃራኒ ነበሩ ዛሬ ባለው የለውጥ አየር ውስጥ ወደዚህ ቪአይፒ ማቀባበል እንዲደረግ በዚህ መልኩ እንዲደረግ መጅሊሶችም ተባባሪ ሆነ ዓለሞቻችንን መቀበልና እነዚህ ነገሮች ስናይ ትናንት የነበረው የፖለቲካ ኢንቫይሮንመንት ምን ያህል ጫና አሳደረ ዛሬ ደግሞ ያ መለወጡ ትልቅ ነገር ነው በመለወጡ ውስጥም እኛ እንደ ሙስሊሞች ጉዳይ የሙስሊም መፍትሄ አፈላላጊ ኮሚቴ የሚሆን እንደ ኢትዮጵያ ሙስሊም ሀገራችን ውስጥ ለመጣው ለውጥ የራሳችን አሻራ አለ ምሳሌ ሆነናል የከፈልናቸው ነገሮች አሉ ብዙ ቀላል አይደለም ዛሬ ዝም ብሎ በድንገት የመጣ ነገርም አይደለምና በሙስሊሞች ትግል ውስጥ ወደ 20 ሺህ ሰው የሚሆን ታስሯል
ሰው ልብ ብሎ አይ ወደ 20 ሺህ ሰው ቀላል አይደለም 5000 የሚሆን ሰው ተደብድበዋል ብዙ ሰዎች ተከሰዋል ብዙ ነገር ሆነ እነዚህ ሁሉ እያንዳንዱ ዋጋ የከፈለ ሰው ሁሉ ድምር ነው ያለበትና ዝም ተብሎ በነፃ የመጣ ነገር አይደለም ይሄንን ሁሉ ስናይ ትናንትና ትርጉም የለውም እንደዚህ ነው ምኑ ሶርስ ነበር ዛሬ በተግባር እያንዳንዱ ሰው ያበረከተው ጡብ እያንዳንዱ ሰው ያበረከተው አስተዋጽኦ ደማምሮን አላህ የኛን ህዝብ ፍላጎት ለውጡን እንደ ኢትዮጵያዊ ሙስሊም እንደ ኦሮሞም የተከፈላል እንደ ኢትዮጵያ በአማራም በሁሉም ክልሎች ኢትዮጵያን የተሻለ ለማድረግ ነውና ውጭ ያለነ ብቻ ሳይሆን መንግስት ውስጥም ያሉትም ሰዎች በቃ ትክክለኛው መንገድ ይሄ ነው ብለው ዋጋ ከፍለው ትግሉንም ወደዚያ አቅጣጫ ለመምራት የሁሉም ድምር እንጂ አንዱ ብቻውን ያመጣ አይደለምና በሁሉም ድምር ውስጥ ደግሞ ሁሉን የሚጠቅም ነገር እንዲመጣ መስራቱም አስፈላጊ ነው የሆነም ያለው ይሄ ነውና እነ ሼክ ሰይድ እና ሌሎች አሊሞቻችን እኛ ተቀበለናል እንደኔ እኛ ብቻ ሳይሆን ጠቅላይ ሚኒስትሩም ይቀበላቸዋል ብዬ ነው የምጠብቀው መቀበልም አለበትም ብዬ ነው ምክንያቱም ስናንት የነበረውን አህዋል በተቃራኒው ምን ያህል ተለውጦ እንዳለ ማሳያም ነውና አልহামዱሊላህ የሚያስብል ነው እንግዲህ ኸይሩን አላህ ይበለጠ ያደርግልን ህዝባችንም ደግሞ በዚህና መሰል በየቦታው ያሉ አሊሞቻችን ሚና ያጡ ወደፊት ኢንሻአላህ የተሻለ ነገር እንዲመጣ የሁሉም አስተዋጽኦ የሚኖርበት ነውና እንኳን አላህ ለዚህ ቀን አበቃን እንኳን ይሄንን አሳየን ያውንም ባጭር ጊዜ ነገሮች ይሆኑበትና አልহামዱሊላህ ረብል ዓለሚን ሼክ ሰይድ ወደ ሀገር ለመምጣት ብዙ ጊዜ ይፈልጉ ነበር ናሰው አንዳንድ ሰዎች እየፈሩም እንደምንም እንደው አትምጡ ይላቸው ነበር እኔ ጋርም እንደው መምጣቴን እንድታያለ ብለው ዛሬ ሳይሆን ቀደም ብሎም ጠይቀውኛል ከእስር ቤትም እንደወጣውና ያለው አየር ውስጥ እሳቸው መጥተው እዚህ ህዝቡ ጋር ሆነው ምንም ቢመጣ ለመቀበል ዛሬ ደግሞ በዚህ ሁኔታ አየሩ እንዲሆነው ሲመጡ አስተዋጽኦ ማበርከት የሚችሉበት ነው በተለይ ደግሞ በዚህ በአዲስ መስጂድና መጅሊስም ይሄንኑ ፖዚቲቭ ነገሮችን አሳይቶ አብረው መሆኑም መልካም ጅምር መልካም ነገሮችን የምናይበት መነሻ ነው የሚል እምነት አለኝ አመሰግናለሁ እስኪ አንዴ ላስቸግርህና እስኪ ለመላው ሙስሊሙ ኡማ ምን ማስተላለፍ የሆነ መልእክት እንግዲህ ማስተላለፈው መልእክት እኔ ኢትዮጵያ ሙስሊም ትናንት በነበረበት ሂደት አይቀጥልም ብዙ ነገሮች የተሻለ ደረጃ የተሻለ ነገሮችን ይፈልጋል ይሄን በመፈለግ ውስጥ ደግሞ እኛም እንደ መፍትሄ 9 ኮሚቴ ተቋቁመን እየሰራን ያለ ነው በርካታ ነገሮችን ለመስራት እንቀዳለን ካሁን በኋላ በየትኛውም ምክንያት ሀገር የወጡ ሚና ያልነበራቸው አሊሞች ሁሉ ያላቸውን ዕውቀት ለሙስሊሙ አስተዋጽኦ ሊያበረክቱ በሚችል መልኩ ለማመክር ቤትም መጅሊስም የሙስሊሞች ጉዳይ በአጠቃላይ የአንድ ወገን የሚሆንበት ዘመን አብቅቷል የሁሉም ሆኖ ደግሞ ውጤት እንዲመጣ ትግስት ይፈልጋል አብረን ስለ አንድ መስጂድ ስለ አንድ ሰፈር ከማሰብ ወጣ ብለን የኢትዮጵያ ሙስሊም አጠቃላይ ችግሮችን በጋራ የምንፈታበትን ተናበን የምንሄድበትን በትግስት እየተመካከርን ሐሳቦቻችንን እየተለዋወጥን መፍትሄ ላይ እንድንደርስ አብሮ መስራት ይፈልጋልና ለዚህ ደግሞ ብዙ ሰው አለን በሁሉም አቅጣጫ ይህ ሰው የተሻለ ነገር እንዲመጣ ዳር ሆኖ መመልከት ሳይሆን ያለውን ነገር ሁሉ ኮንትሪቢዩት ያደረገ ለውጡን አብረን እናፋጥነው የሚፈልገውን አብረን እናምጣ በትግስትና በአንድነት የማያግባቡ ነገሮች ይኖራሉ ማንንም ሰው በአለም ላይ አንድ አይነት ሰው የለም ካሊሞችም ከወጣቱ አባት ልጅ ወልዶ ከልጁ ጋር አንድ አይነት አይደለም እሱ ኮን ግን አንድ አይነት አይደለም በሁሉም አቅጣጫ ስታይ ዲፈረንሱ ኃይል የራሱ የሆነ ማንነት አለው ሰው በተፈጥሮና በዲን ብቻ ሳይሆን በሁሉም አቅጣጫ ሰው ሊላይ የሚችልባቸውን ሁኔታዎች ተረድተን ልዩነቶቻችን እንዴት በዘዴ በጥበብ እንያዝ ብለን ማሰብ በዛ ላይ መስራት ወደ ትልቅ ደረጃ እንድንደርስ ያደርገናል እነዚህ ነገሮች በጥበብ ማለፍና መሸጋገር ከቻለን የኢትዮጵያ ሙስሊም ትልቅ አቅም ትልቅ ሪሶርስ አለው ትልቅ ውጤት ያመጣል ብያምናለሁ እዚህ ላይ እጅ ለእጅ ተያይዘን እንበርታ ያለፈውን መናገር ያለፈውን መወራወር ያለፈውን መተቻቸት መሰዳደብ ብዙ ሄደንበታል ብዙ ውጤትም አላመጣንበትም ስለዚህ አሁን ደግሞ በትግስት በመተላለፍ በመመካከር በመነጋገር እንዴት የተሻለ ቦታ እንደርሳለን የሚለውን የምናስብበት ጊዜ ነው የሚል መልእክት አለኝ።
ሁላችንም ፍላጎታችን ይዘን